መንፈሳዊ ጋብቻ የዘላለም ሕይወት ነው። በወዲያኛው ዓለም መውለድ መዋለድ ባይኖርም በበሉ ስጋና ደም ግን ከእግዚአብሔር ጋር እንደ መላእክት ደምቀው የሚኖሩበት ነው። ስለዚህ መንፈሳዊ ጋብቻ ሂደቱ ሁሉ መንፈሳዊ ነው ስንል እስከ መቃብር አይደለም፣ ከዚያም በኋላ ነው። በሞት እንኳን ቢለይ አንደኛው አካል አንዱን እየዘከረ እየጸለየ በሕይወት ያለው የሞተውን በጸሎት እያሰበ የሚኖርበት ነው፣ በልቡ እያሰበ ከዚያም ወደ እርሱ ወደ መንፈሳዊ ዓለም እንደሚሄድ እያመነች የሚኖሩበት ነው። ሌላው ለጽድቅ የሚያበቃ ነው ክርስቲያናዊ ጋብቻ። ቅድም ብለናል፣ ክርስቲያናዊ ጋብቻ በቃ ለማግባት ያህል በቃ እንደ ወረ ዘሪ ወለድ ይተካንጂ ለማለት ያህል ብቻ አይደለም፣ ለጽድቅ ነው። ባይወልዱም ለጽድቅ ነው፣ ቢወልዱም ሌሎች ቤተሰቡን ሁሉ ትንሿ ቤተክርስቲያን አድርገው ኋላ የምትማሩት ይመስለኛል በሰፊው በምድር ያለች ምድራዊት ቤተክርስቲያን የሰማይ ደጅ አድርገው ኖረው በአማናዊት ቤተክርስቲያን ስጋውና ደሙ ተቀብለው ለዘላለማዊት ኢየሩሳሌም ይበቁበት ነው። ክርስቲያናዊ ጋብቻ ለቅድስና ጭምር ነው። አሁን ለምሳሌ ትዳር የሚለውን ሐሳብ ስናይ ማስተዳደር ነው። በቃ አባት አለ፣ እናት አለች፣ ልጆች አሉ፣ በቤት ውስጥ ያሉ ማስተዳደር ነው። በቃ አንድ ቤተሰብ ለማስተዳደር እያስተዳደሩ ለመኖር ያህል ብቻ አይደለም፣ በሰማያዊ ድንኳን ለማደር ጭምር ነው። ይህ ሕይወት የጽድቅ ነው። ለምሳሌ ሉቃስ 1:6 ላይ ዘካርያስና ኤልሳቤጥን ሁለቱ ባለ ትዳር ነበሩ አላለንም። መጽሐፍ ቅዱስ ያለ ምክንያት እያንዳንዱን ቃል አይጽፍም። ባይሆን ምን ይለናል? ወክልኤሆሙ ጻድቃን እሙንቱ ይለናል። ሁለቱም ጻድቃን ነበሩ። አያችሁ፣ ባልና ሚስቶቹ ከባልና ሚስትነት በላይ ምን ነበሩ? ተናገሩት እንጂ ጻድቃን ነበሩ። መታገቡ ሁለቱም ጻድቃን ነበሩ ይባል ይሆን? ጋብቻችሁ ያገባን ሁለቱም እንደው እንዴት ቅዱስ የሆነ ጋብቻ ነው ያላቸው እንባል ይሆን ባለትዳሮች? ወይስ አፋጀሽ ነው? እናም ሁለቱም ጻድቃን ነበሩ። በጣም ደስ የሚያሰኝ ቃል ነው። የዮሐንስ ወላጆች በረከታቸው ይደርብን። ሉቃስ 1:6 ይሄን ሲባሉ ልጅ የለም። ስለዚህ ከልጅም ከምንም በላይ የሁለቱ ቅድስና የጽድቅ ኑሮ ይቀድማል። ልጅንም ይዞ ቤተሰብንም ይዞ ደግሞ ወደ ጽድቅ ጎዳና ሕይወት ይቀጥላል ማለት ነው። በተለያየ መልኩ ስለ ሐና ስለ ኢያቄም ሲነገር ሐና ኢያቄም በረከታቸው ይደርብን። አኮ በፍትወተ ደነዝ ዘተጸነስኪ አላ በሩካቤ ዘበሕግ እምሐና ወኢያቄም ተወለድኪ። ሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ እመቤታችን ተባርከን በረከቷ ይደርብን። ያገባነውን ትዳራችንን ትጠብቅልን፣ ያለገባችሁትን የተቀደሰ ጋብቻ ታድላችሁ። ሐና ኢያቄም የተነሱበትን ቃል ለማንሳት ነው የቅድስና። በተለያዩ ቅዱሳን ገድላት ላይም ደግሞ ሲነበብ ስታነቡ ሰምታችሁ እንደሆነ ደጋጎች ነበሩ ይላል። አቡነ እስትንፋሰ ክርስቶስ፣ አቡነ ተክለ ሃይማኖት፣ ጻድቁ ገሌ ይባልና በረከታቸው ይደርብን ደጋጎች ነበሩ ይለናል። ከአሕዛብ ወገን የተገኘው ነው ደግሞ አሕዛብ ነበሩ ይለናል እኮ መጽሐፈ ዋሽ። ብዙዎቹ ደጋጎች ሲል አሁን ከልጅም በፊት ልጆቻቸው ለቅድስና ከመብቃታቸው በፊት እንደ ጸጋ ዛብ እንደ እግዚአብሔር ራሱ ኑሯቸው ራሱ የተቀደሰ ነበር። እና አቡነ ተክለ ሃይማኖት ብቻ አሁን ቢተረክ አንድ ቀን ይበቃዋል እንዴ? የአቡነ ተክለ ሃይማኖት ወላጆች የእግዚአብሔር ቅንነት፣ የዋህነት፣ ጸጋ ዛብ ያ ሞተ ለሚ የተባለው ከሌላ ቦታ መጥቶ የተከበረች የጸጋ ዛብ የካህኑን ሚስት ወስዶ ሌላ ሲያቅድበት እርሱ ያደረገው ነገር ቢኖር መጸለይ ብቻ ነው። ኋላ ግን ቅዱስ ሚካኤል በክንፉ ከልሎ ያ የክፉ የታሰበውን አስወግዶ እርሱ እዚያው ማይጠንቱን እያጠና አመጣለት አይደል? የሁለቱን ገድላት አታነብም እንዴ? ራምቡ ፌስቡክ ብቻ ነው እንደምታዩት። ራምቡ የአዲስ ዓመት እቅድ ገድላት ማንበብ ይሁን እንጂ በደንብ ሲቻል ቆመን እንደ ጸሎት ካልሆነ ደግሞ ጊዜ ሰተን ገድለ ተክለ ሃይማኖት እስቲ በደንብ አንብቡ ባካችሁ። እሺ በሉ እስቲ እግዚአብሔር እሺ ይበላችሁ። ትዳር እዛ ውስጥ አለ እንዴ? በቃ እዚያ ውስጥ እኮ ገድላት ውስጥ እኮ ትዳር አለ። ጸጋ ዛብና እግዚአብሔር ፍቅራቸው እዚያ ውስጥ እኮ አለ። ልክ እንደ ይስሐቅ እንደ ርብቃ እንደነበረው ሂደት። እናም በቅዱሳት መጽሐፍት ውስጥ ሁሉ ስናይ የብዙ የክርስቲያናዊ ጋብቻ ላይ ነው እና ያለነው ሕይወታቸው መንፈሳዊ ነው፣ ለቅድስና የበቃ ነው፣ ለጽድቅ የሚያበቃ ነው ስንል ከነ ምሳሌው እኮ ለምሳሌ ኤፌሶን 5:20 ጀምሮ ኤፌሶን 5 ብዙ ጊዜ ጋብቻ ስነ ስርዓት ላይ ሲነበብ ሲጠቀስ የምትሰሙት አብይ እቱ ዝነገር ወአንሰ ብሎ ላይ ለክርስቶስ ወላይ ለቤተ ክርስቲያኑ ቅዱስ ጳውሎስ ይህ ነገር ታላቅ ነው፣ ይህ ምስጢር ታላቅ ነው አለ። እኔስ ይህን እላለሁ ስለ ክርስቶስና ስለ ቤተ ክርስቲያን። ይሁላችሁ ቅድስናው በምሳሌ ውስጥ በምስጢር ውስጥ የተገለጠ ነው። ስለ ክርስቲያናዊ ጋብቻ ሙሽራ በክርስቶስ የተመሰለበት፣ ሙሽሪት በቤተ ክርስቲያን የተመሰለችበት፣ ኢየሱስ ክርስቶስ ቤተ ክርስቲያንን እንደወደዳት ሚስትን ባሉን
ይውደድ። እንዲሁም ደግሞ ሚስቶች ለባሎቻቸው ይገዙ ሲል ምእመናን ወይም ቤተክርስቲያን ለክርስቶስ በፍቅር እንደተገዛች። ስለዚህ ባልና ሚስትን በምን መሰለ? በክርስቶስና በቤተክርስቲያን። ክርስቲያናዊ ጋብቻ የመሰረትን በክርስቶስና በቤተክርስቲያን የተመሰለ ጋብቻ ነው ያለን። ግን ቤታችን ምን ይመስላል? ጓዳችን ምን ይመስላል? ይህ ማለት ምን ትንተና ያስፈልገዋል? ህይወታችን እኮ ነው ክርስቶስና ቤተክርስቲያን። እስከ ሞት ራሱን ተሰጠ። ከዚህ የሚበልጥ ፍቅር የለም። እስከ ሞት ወደደን። ክብር ምስጋና ለመድኃኔዓለም ለእርሱ ይሁን፣ ለተቀኑም ነው። ሚስትም ቤተክርስቲያን ምእመናን ስትመጡ ተገዳችሁ አይደለም። ምእመናን እኮ ናቸው ማይበረም ቤተክርስቲያን። የምትጾሙት ተገዳችሁ አይደለም፣ ወዳችሁ ፈቅዳችሁ ነው። ሚስትም ለባሏ የምትገዛው ተገዳ በዱላ በገንዘብ በምን የበላይነት አይደለም፣ በፍቅር ነው። በፍቅር ተገዙ ምእመናን ለቤተክርስቲያን እንደሚገዙ። ስለዚህ ምሳሌነቱን ነው። በመዘጋጃ ሆነ በባህላዊ ሆነ እንዲያለ ምሳሌነት የለም። ባል አለ፣ ሚስት አለ፣ አቶ ገሌና ወይዘሮ ገሌ ተጋቡ፣ ካርዱ ተሰጣ፣ አለቀ። ሲፋቱ ደግሞ 80 ተቀደደ፣ እንዲሆነ እንዲሆነ እግዚአብሔር ከዚህ ይጠብቃል። እዚህ ጋር ግን ምስጢሩ በስጋው ደግሞ ሲዋጁ፣ ካባ ሲደርቡ፣ ለክብር በቅተው ደግሞ አክሊል ሲቀዳጁ በክርስቶስና በቤተክርስቲያን የተመሰሉ፣ በእግዚአብሔርና በሕዝበ እስራኤል የተመሰሉ፣ በመለኮትና በትስብእት መለኮት አይሞትም፣ በስጋ ግን ሞተ። ሚስት የባሏን ነገር ገንዘቧ ታደርጋለች ሲል ባልም የሚስቱን ነገር ገንዘቧ ያደርጋል። የማይሞት ሞተ በስጋ በመለኮትና በትስብእት። አብይቱ ነገር እኮ ነው የክርስቶስና የቤተክርስቲያን የመለኮትና የትስብእትን ተዋህዶ ከሙሽራና ከሙሽሪት ከባልና ሚስት ጋር አዛምዶ እየገለጸበት ነው። ስለዚህም ነው ዘአፍቀረ ብእሲቶ አፍቀረ ርእሶ ያለው። ለዚህ ነው ራሱን የወደደ ሚስቱን የወደደ ማን ወደደ? አካሉን ወደደ። ኤፌሶን 5 ረቂቅ ምስጢር ነው። ይህ ምስጢር የሚገለጠው ሆነ የሚነገረው ሆነ የሚሰበከው ሆነ የሚመሰጠረው የሚዜመው ለክርስቲያናዊ ጋብቻ ነው። ክርስቲያናዊ ጮኝነት ወደ ጮኛ እንሂድ። ደግሞ እንደነገርኳቸው የተለያዩ ርዕሰ ጉዳዮች ናቸው የተነሱት። የተሰጡኝ በተሰጠኝ ለብቻ አተኩሬ ለማብቃት ነው። ስለ ጮኝነት ደግሞ ጥቂት በል ተብለናል። ከኔ የተሻለ ብዙ መምህራን ይሏቸዋል። መግቢያ ላይ እንደተናገርኩት እዚህ ላይ እንደው የማውጫ ያህል ነው ጠቆም። ከዛ ቅድም ባልኳቸው መንገድ በተለያየ መንገድ እኔ የሚያቅሜን ከኔ የተሻለ መምህራንም በተከታታይነት መልኩ መዳበር አለበት ብዬ ግን ጠቁሜያለሁ። ክርስቲያናዊ ጮኝነት በነገራችን ላይ ጮኛ የሚለው አማርኛ ቃል ነው። በግዕዝ ሐሳብ ግን ሁለት ቃላቶች አሉ። ሐጸየም መረጠ ፈለገ እንደማለት ነው። ፊሂር ማለትም ራሱ መፈለግ ስጡኝ ማለት። ስለዚህ ከዚህ ሐሳብ ስጡኝ ማለት የጋብቻ አጋር መፈለግ መመኘት በሚለው ወደ አማርኛ ሐሳቡ ሲመጣ መተጫጨት አጨ። እኛ ደግሞ መጠናናት መታወቂያ ጊዜ የምንለው ማለት ነው። ቅድመ ጋብቻ ያለ ውል ይለዋል። የሐሳብ ውል ነው። የሐሳብ ውል የመነጋገር ውል ነው። በፍትሐ ነገሥት አንቀጽ 24 ላይ መተጫጨት ስንል መጋባት ማለት አይደለም። መተጫጨት ሊቀር ይችላል፣ ሊለያዩ ይችላሉ በሐሳብ ካልተግባቡ። ጋብቻ የተገመደ ነው። ቅድመ ጋብቻ ግን ይህ ገና ነው። ዋዜማም አይደለም። ዋዜማ ካለ በዓል አለ። ገና መፈላለጊያ ጊዜ ነው። በሐሳብ በሁኔታዎች ተግባብቶ ከሆነ ይቀጥላል፣ ካልሆነ ደግሞ በሰላማዊ ልዩነት ይቆማል ማለት ነው። ምን ነው ቅር አላችሁ? እጮኝነት ሊቋረጥ ይችላል። ይሄው ነው። ፍቃድ እግዚአብሔር ሆኖ ከተግባቡ ይቀጥላል፣ ካልሆነ ደግሞ እሷም ክብሯን ጠብቃ እሱም ክብሩን ጠብቀው ህይወት ይቀጥላል ማለት ነው። እናም በእጮኝነት ጊዜ ዋናው ሐሳቡ ስጡኝ ማለት መፈለግ፣ መሻት፣ መፈላለግ፣ ለጋብቻ ማቀድ የመሳሰለው ነው። ይህንን ሐሳብ ገና ከአዳም ነው እንዳልኳችሁ ከስራ እናነሳው ማንም ግን አዳም ፈልጓል፣ ስጡኝ ብሏል። የመጀመሪያው ያጫው አዳም ነው ይባላል። ስላሴን ተማጸነ። ከዚህ በኋላ ምንድን ነበር ሐሳቡ? ፍጥረታት ሁሉ ሁለት ሆነው አየ፣ እኔ ብቻዬን አለ። ይህንን እንደ ማጨት ያዩታል ሊቃውንቱ ይብሉ ይተረጉማል። ፈለገ፣ ተመኘ። ሁሉ ፍጥረታት ሁለት ናቸው። ጠዋት እንደምን አደርክ ይሉታል፣ ማታ ደህና አደር ይሉታል። ስም ያወጣላቸው እሱ ነው በገድለ አዳም። እሱ ግን ብቻውን ነው ለጊዜው። ከዚያም እግዚአብሔር ባወቀ በእንቅልፍና በመንቃት መካከል አድርጎ ከጎኑ ማንን ሰጠው? ሔዋንን ሰጠው። አጨ። የማጫ ስጦታ ለስላሴ ያቀረበ ይላሉ አበው። አገኘ ሔዋንን። ስለዚህም ሚስቱ እንደሆነች ሲያረጋግጥም ለሱ የተሰጠችው እንደሆነ በፍላጎቱ በማጨቱ መሰረት የተሰጠው እንደሆነ ሲያረጋግጥም ስጋሽ ከስጋዬ አጥንትሽ ከአጥንቴ አላት። ክርስቲያናዊ ጮኝነት አንደኛ ክርስቲያናዊ ሕይወትን ያስቀደመ ነው። ያው ራሱ ርዕሱ ይነግር። ክርስቲያናዊ ጮኝነት ምንድነው? ከሌላው ጮኝነት በምን ይለያል? እንዳልኳችሁ በጣም ሰፊና ጥልቅ ነው። ግን እናንተ በቀላል የምትረዱ ስለሆናችሁ አጫጭር ሐሳብ መስጠት በቂ ነው። ጊዜ ማርዘም አይገባም።